የዓለም ፍጻሜ ሰዓት ተቃርቧል። አሜሪካ፣ ኢራን፣ ሩሲያና ቻይና የተፋጠጡበት የሞት ሽረት ቀለበት። የዓለም የፖለቲካና ወታደራዊ የልብ ምት ጊዜ በላይ ፈጥኗል። የዓለም ሰዓት እጆቿን ወደ እኩለ ሌሊት መቃረባቸው የሚያመለክቱ አስፈሪ ምልክቶች በምስራቁ አድማስ ላይ እየታዩ ነው። በዋሽንግተን ዲሲ፣ በሞስኮ እና በቴህራን መካከል ያለው የአየር ክልል በማናቸውም ሰከንድ ሊበጠስ የተቃረበ ቀጭን ገመድ ሆኗል። ዓለም ትንፋሽ ዋጥ አድርጎ የሚጠብቀው ይህ የታሪክ መገንጠያ በቢሊዮን የሚቆጠር የሰው ልጆች እጣ ፈንታ የዓለምን ኢኮኖሚና የሀያላን መንግስታት መጻኢ ዕድል የሚወስን የመጨረሻ ምዕራፍ ላይ ደርሷል። ይህ ተራ የዲፕሎማሲ ውጥረት አይደለም። ይህ በዘመናዊ የጦር መሳሪያ የታጀበ በኒኩለር ኃይል የታገዘና በዓለም ታላላቅ ሀያላን መካከል የሚደረግ የሞት ሽረት ትግል ነው። ከዋይት ሃውስ ኦቫል ኦፊስ የወጣው የፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያ በቻይናና በሩሲያ በተዘረጉት ዘመናዊ ሚሳይሎች የታጀበ የመካከለኛው ምስራቅን ሰማይ የባሩድ ሽታ አልብሶታል። ከዋይት ሃውስ ኦቫል ኦፊስ የወጣው የፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያ በቻይናና ሩሲያ በተዘረጉት ዘመናዊ ሚሳይሎች ታጅቦ የመካከለኛው ምስራቅ ሰማይን የባሩድ ሽታ አላብሶታል። ከዋይት ሃውስ የተሰማው ድምፅ ለዓለም ዜና ማሰራጫዎች ድንገተኛ መርዶ ነበር። ዶናልድ ትራምፕ ያላንዳች መሳቀቅና የዲፕሎማሲያዊ ይለፍ ለኢራን ግልጽና የመጨረሻ ማስጠንቀቂያ ሰጥተዋል። ቴሄራን እንድትንበረከክ እናደርጋለን የሚለው የትራምፕ ንግግር አሜሪካ የዲፕሎማሲን በር ዘግታ ወደ ወታደራዊ እርምጃ እያመራች መሆኑን የሚያበስር ነበር። ይህንን ማስጠንቀቂያ ተከትሎ የአሜሪካ ጦር በከፍተኛ ዝግጅት ላይ ይገኛል። ትራምፕ የአሜሪካን ግዙፍ አውሮፕላን ተሸካሚ መርከቦች ወደ ኢራን የባህር ክልል አስጠግተዋል። በፋርስ ባህረ ሰላጤ ላይ የሚንሳፈፉ እነዚህ መርከቦች በማናቸውም ሰዓት ትዕዛዝን የሚጠባበቁ የጥፋት መልእክተኞች ሆነዋል። በህንድ ውቅያኖስ የሚገኘው የዲያጎ ጋርሻ የአየር ክልል ጣቢያ በአሜሪካ የጦር አውሮፕላኖች ተጨናንቋል። በኳታርና ሳዑዲ አረቢያ በሚገኙ የአሜሪካ የጦር ሰፈሮች ያሉት ቢ52 የቦምብ ጣይ አውሮፕላኖች ሞተራቸውን እያሟሟቁ ነው። እነዚህ የጦር አውሮፕላኖች ስልታዊ የሆነው የኢራን ኢላማዎችን ለመደብደብ በተጠንቀቅ ቆመዋል። ትራምፕ ኢራን በባህር ኃይላቸው እንደተከበበችና አማራጭ እንደሌላት አስበው ነበር። ኢራን የቀረበላትን ስምምነት ተቀብላ እጅ ትሰጣለች አሊያም የጥፋት ዶፍ ይወርድባታል የሚል እምነት በዋሽንግተን ቤተ መንግስት ሰፍኖ ነበር። ነገር ግን ይህ ስሌት አንድ ትልቅና ያልተጠበቀ ግምት አላስገባም ነበር። ተዋናዮቹም ቻይናና ሩሲያ። አሜሪካ ኢራንን በብቸኝነት አግኝቻታለሁ ብላ ስትደሰት ነገሮች በፍጥነት ተቀያየሩ። ቻይና ያለምንም ጫጫታና ፕሮፓጋንዳ ዲስኮር በጸጥታ ወደ መድረኩ ገባች። ይህ መግባት ግን ባዶ እጇን አልነበረም። ቤጂንግ ለቴሄራን የሰጠችው ስጦታ የጦርነቱ ሚዛን ሙሉ በሙሉ የሚቀይር ነበር። ቀኑ ተቆርጧል፣ ሰዓቱ እየደረሰ ነው የሚለው ውጥረት በቴሄራን ቤተመንግስት ውስጥ ሲያስተጋባ ቻይና የላከችው HQ-9B የተሰኘ ዘመናዊ የአየር መከላከያ ስርዓት እንደ መብረቅ ደረሰ። ይህ መሳሪያ ተራ የጦር መሳሪያ አይደለም። አሜሪካ ለኢራን የሰጠችው የጊዜ ገደብ ተከትሎ ይህ የቻይና ቴክኖሎጂ የኢራንን ሰማይ ወደ የሞት ወጥመድ ቀይሮታል። HQ-9B በጣም ረጅም ርቀት ኢላማ ለይቶ የመምታት አቅም አለው። ኢራን ይህንን መሳሪያ እንደ አንድ ነጠላ መሳሪያ ሳይሆን ሙሉ በሙሉ የተሳሰረ የአየር መከላከያ መረብ አድርጋ ተጠቅማበታለች። በኢራን ወታደራዊና የኒኩለር ተቋማት አካባቢ የሚታየው እንቅስቃሴ ተቀይሯል። ግዙፍ የጭነት መኪኖችና ማሽነሪዎች የቻይናን ቴክኖሎጂ ከተለያዩ የኢራን የሩሲያና የሀገር ውስጥ የራዳር ስርዓቶች ጋር እየተሳሰሩ ነው። ይህ ውህደት የአሜሪካን ስውር የጦር አውሮፕላኖች ሳይቀር ከሩቅ አሽቶ የመለየትና የመምታት አቅም ፈጥሯል። በክሬምሊን ቤተመንግስት ውስጥ ያለውን ድባብም ቀይሮታል። የክሬምሊን አለቃ ቭላዲሚር ፑቲን የኢራንን ደህንነት ጉዳይ እንደ ሩሲያ ደህንነት ጉዳይ አድርገው ወስደውታል። ይህ ተራ የጎረቤት ሀገር ግጭት አይደለም በሚል እሳቤ ሩሲያ ከመከላከያ አልፋ የማጥቃት አቅምን ለኢራን አቀብላለች። ሩሲያ ለኢራን ያቀረበችው ወታደራዊ ድጋፍ የአሜሪካ ወታደራዊ ስትራቴጂ እንቅልፍ ነስቷል። ሩሲያ ከጠፈር ላይ የምትሰብስበውን ወታደራዊ መረጃ ለኢራን እያካፈለች ትገኛለች። ይህም ኢራን የአሜሪካን ወታደራዊ እንቅስቃሴ በቅጽበት እንድታውቅ አስችሏታል። ይህ ሚሳኤል እጅግ ፈጣንና አቅጣጫውን እየቀያየረ የሚሄድና የአየር መከላከያ ስርዓቶችን ሰብሮ የመግባት አቅም አለው። ሩሲያ ይህንን ቴክኖሎጂ ለኢራን ማካፈሏ ወይም ተመጣጣኝ የቴክኖሎጂ አቅም መፍጠሯ በአካባቢ ያሉ የአሜሪካ የጦር ሰፈሮችን በተለይም በሳዑዲ አረቢያ፣ ኳታርና ባህሬን በከፍተኛ አደጋ ውስጥ ጥሏል። ፑቲንና የኢራን መሪዎች በጠረጴዛ ዙሪያ ሆነው የጦር ካርታ ሲመለከቱ ዓለም የሁለት ሀያላን ከኢራን ጀርባ መቆም ምን ሊሆን እንደሚችል በጭንቀት እየተመለከተ ነው። ኢራን አሜሪካን ፊት ለፊት በባህላዊ ጦርነት ማሸነፍ እንደማትችል ታውቀዋለች። ስለዚህ ኢራን የመረጠችው መንገድ አሲሜትሪክ ዋርፌር ወይም ደግሞ ያልተመጣጠነ የጦር ስልት ነው። በቴሄራን ዳርቻና በተራሮች ስር ኢራን ዓለምን ጉድ የሚያሰኝ ግዙፍ የምድር ውስጥ ከተሞች ገንብታለች። እነዚህ የምድር ውስጥ ምሽጎች ከአየር ጥቃት የተጠበቁ የኒውክሌር ማበልጸጊያ ጣቢያዎች ናቸው። በምሽግ ውስጥም በሺዎች የሚቆጠሩ ባሊስቲክ ሚሳኤሎች ተከማችተው ይገኛሉ።
የሳተላይት ምስሎች እንደሚያሳዩት ኢራን የሚሳኤል ማስወንጨፊያዎቿን በሲቪል የጭነት መኪኖች ውስጥ በመደበቅ በሌሊት በጨለማ እንዲሁም ከቦታ ቦታ ታዘዋውራለች። እነዚህ መኪኖች በራዲዮ አክቲቭ መከላከያ የተሸፈኑ በመሆናቸው በውስጣቸው ያለውን የኒኩለር ወይም የመደበኛ ሚሳኤል ቅልቅል ለሳተላይት አይኖች በቀላሉ አይታዩም። ኢራን ከሩሲያ ባገኘችው የኤሌክትሮኒክስ መምቻ መሳሪያዎች አማካኝነት የአሜሪካን ድሮኖችና ሚሳኤሎች ለማሳት ከፍተኛ ዝግጅት አድርጋለች። የኤችኪው-9ቢ ራዳሮችና የሩሲያ የክትትል ስርዓት ተዋህደው እስከ 500 ኪሎ ሜትር ርቀት ድረስ ያለውን እንቅስቃሴ ይቆጣጠራሉ። ፋይናንሻል ታይምስ እንደዘገበው ይህ ውጥረት ከወታደራዊ ግጭት ባሻገር የዓለምን ኢኮኖሚ አደጋ ላይ ጥሏል። አይበለውና ጦርነቱ ቢቀሰቀስ ኢራን የሆርሙዝ ወሽመጥን ልትዘጋ ትችላለች። ይህ ከሆነ የዓለም የነዳጅ አቅርቦት ይቋረጣል። የነዳጅ ዋጋ በታሪክ አይቶት ወደማያውቅ ደረጃ ያሻቅባል። የጦርነት ደወል በተሰማ ቁጥር የዓለም የአክሲዮን ገበያዎች እየተንጎደጎዱ ነው። ይህ ትራምፕ የጊዜ ገደብ እየተቃረበ በመጣ ቁጥር ኢንቨስተሮች በስጋት ውስጥ ወድቀዋል። ዓለም አሁን ላይ በሁለት ሰዓቶች ቆማለች፣ የዲፕሎማሲው ሰዓትና የጦርነቱ ሰዓት። ትራምፕ የሰጡት የጊዜ ገደብ ሲያበቃ ምን ይፈጠር ይሆን? ኢራንም እጅ አልሰጥም ብላለች። ሁለቱ ሀያላን ማለትም ሩሲያና ቻይናም ከኢራን ጎን ቆመዋል። አሜሪካ የጦር አውሮፕላኖቿን አሰልፋለች። እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የጦርነቱ ቀዳሚ ሰለባ እንዳይሆኑ በመፍራት የአየር መከላከያ ስርዓታቸውን አጠናክረዋል። ይህ የዓለም የጂኦፖለቲካዊ የቼዝ ጨዋታ ነው። እያንዳንዱ እንቅስቃሴ ለሌላው ወገን የመልስ ምት መነሻ ነው። አሜሪካ ኢራንን ብታጠቃ ቴሄራን በመላው መካከለኛው ምስራቅ ባሉ የአሜሪካ የጦር ሰፈሮች ላይ ሚሳኤል ታዘንባለች። በተለይም በኢራቅና በኳታር የሚገኙ የአሜሪካ የጦር ኃይል ጣቢያ ቀዳሚ ኢላማዎች ናቸው። በሌላ በኩል ኢራን ከቭላዲሚር ፑቲን የተቸራት ስካንደር ሚሳኤልና እንዲሁም የቻይናው ኤችኪው-9ቢ ቴክኖሎጂ የአሜሪካ አውሮፕላኖች ኢራን ምድር ከመድረሳቸው በፊት እንዲወድሙ ወይም ተልኳቸውን እንዲሰርዙ ሊያደርግ ይችላል። በሞስኮ በዋሽንግተንና ቴሄራን መካከል ያለው ቀይ መስመር አሁን ደምቋል። የፑቲንና የኢራን ባለስልጣናት ስብሰባ ውጤት መሬት ላይ እየታየ ነው። ዶናልድ ትራምፕ የመጨረሻ ማስጠንቀቂያ ደወላቸውን ደውለዋል። የኢራን ከተሞች ሰማዩን በስጋት እየተመለከቱ ነው። ይህ የአሜሪካ ስትራቴጂካዊ ቦምብ ጣይ አውሮፕላኖች ድምፅ እንደ ሞት መርዶ እየተሰማ ነው። ነገር ግን ኢራን ባዶ እጇን አይደለችም። ከምድር በታች የደበቀቻቸው አስገራሚ ካርዶችና እንዲሁም ከሩሲያና ቻይና ያገኘቻቸው ዘመናዊ ጋሻዎች ጦርነቱን ማን ያሸንፋን የሚለውን ጥያቄ ለመመለስ አዳጋች አድርጎታል። ሰዓቱ እየሄደ ነው። የዓለም ዕጣ ፈንታ በሚቀጥለው ጥቂት ሰዓታት ውስጥ ይወሰናል። ይህ የታሪክ ምዕራፍ በሰላም ይዘጋል ወይስ በዓለም የጦርነት ነበልባል ይከፈታል? መልሱ በጊዜ ውስጥ ነው።